ሰብሊ ችግር አለ እንዴ? ምናችን ሙሉ አልሰማሽኝም እንዴ? ምን ሆነሽ ነው? ሐሳብሽ በሙሉ እኮ ስልክ ላይ ነው። የምጠብቂው ስልክ አለ ምንድነው? አይ ኧረ በፍጹም እንደዚሁ ሰዓት እያየው ነው። ፊትሽ በጣም ያስታውቃል እንደተጨነቅሽ። ምን ላርግ ብለሽ ነው? መሽቷል እኮ ማርክም አልመጣም። አንድ ነገር እንዳይሆንብኝ ብዬ ፈርቼ እኮ ነው። አዎ እሱማ ያስፈራል። ግን ያው አቤልም አብሮት አለ። መቼም አንድ ላይ ሆኖ ማንንም አይነካቸው። እሱማ አንድ ላይ ናቸው፣ ግን ምን እንደሚገጥማቸው አይታወቅም ብዬ ነው። ይሄ ሁሉ ነገር ቤት ውስጥ እየተደረገ እንደሆነ ያወቅሽ? እስኪ ልቅ አንቺ ደውይለት። እሺ ካልሽ። አይሰራም። እስኪ ድገሚለት። ምን ሆነ ይሆን? ኧረ ተረጋጊ። ካልሆነ ለአቤል እንደውላለን። ይሄ ተረገመ ነግሮታል። በቃ አለቀልኝ። ምን ላርግ? ሳይመጣ ተነስቼ ልውጣ? አይ የመጣውን እዚቹ ጋፈጣለሁ። ሰብሊ ዛሬ ትክክል አትመስይም። በቃ እኔ ሄጄ እፈልጋለሁ። ከዚህ በላይ ምንም አልጠብቅም። ይኸው አላልኩሽ መጣ ማርክ። ዝም ብለሽ እኮ ነው የተጨነቅሽው። ቆይ አቤልስ? አቤል እዛው ቆየ። ትቼው መጣሁ እኔ። ምን ሆኖ ነው? ምን ነገረ? አይ ትንሽ ተከፍቶ ነበር። ስላለፈ ህይወቱ አስታውሶ ነው፣ ለዛ ነው። እና ምንም አልነገረ? ወደኛ ቤት ከመምጣቱ በፊት ትንሽ ከባድ ህይወት ነበር ያሳለፈው። ቡርቴ የሚጠጣው አንጭልኝ። ትተው መምጣት አልነበረብን። እንደዚህ አይነት ስሜት ውስጥ ሆኖ ይዘው ነበር መምጣት የነበረብን። ፍላጎቱን ላክብርለት ብዬ እኮ ነው። መቼም ትንሽ ልጅ አይደለ፣ ራሱን ችሎ ይመጣል። ያው ይመጣል ያልኳችሁ። እስኪ ፈችለት በሩ። ቆይ አንተ ግን ምን ለማድረግ እየሞከርክ ነው? ንገረኛ፣ ተናገር። ለማርክ ባለመናገር የውለታሽ እንዳለብሽ አትዘንጊ። ቆይ እኛ አንተ ምን አድርጌ ነው እንዲጥላቻ ያደረብህ? ከተለያየንበት ቀን ውጪ አንድ ቀን እንኳን መጥፎ ነገር አስታውሻ አላውቅም። የመጨረሻዎቹ ሰዓታት ምን አይሉ ዋጋ እንዳላቸው እምነታችንም ይመሰክራል። እንዴት? ለሁለት ሰዎች እኩል እድሜ ተሰጠ፣ 27 እንበለው። አንደኛው መነኩሴ 26 ዓመት ሙሉ መንኩሶ በ27ኛው ዓመቱ ዝሙት ሰርቶ አለፈ። አንደኛው መነኩሴ ደግሞ 26 ዓመት ሙሉ ዝሙት ሰርቶ በ27ኛው ዓመቱ መንኩሶ አለፈ። የትኛው የጸደቀ ይመስልሻል? መንኩሶ ያለፈውን። ቆይ ለምን ጠየከኝ? ትክክል። አንቺ ማለት ለኔ 26 ዓመት ሙሉ መንኩሶ በሞቱ አዜማ እንደዘመተው ዘማዊ ሰው ነሽ። 2 ዓመት ሙሉ ያሳለፍነው ፍቅር ስንለያይ በገደልሽው ልጅ ሽረሽዋል። የገደልሽው አትበለኝ። እሱ ያንተ ምርጫ ነው። ራስን እንደ ምስኪን አትይሺ። ለአንቺም ልጅሽ ነው። በራስሽ መወሰን ትችይ ነበር። ቆይ ምን አርጊ ነው የምትለኝ? እኔም አንቺም እዚሁ ነን። ስለዚህ ሁለተኛ እድል ስጪኝ። ሌላ ልጅ መውለድ እንችላለን። ስማ፣ አንተ ለእኔ ልጅ አጎት እንጂ አባት ልትሆን አትችልም። ምክንያቱም የወንድም ሚስት ነኝ። ወንድም አትበይኝ። የወንድሜ ሚስት ብትሆኝም በጣም ነው ማፈቅርሽ። አንቺ የምትች ገብቶሽ ወንድም አቤል ግን ስለራሱ ምንድነው የነገረክ? የወንዶች ጉዳይ ነው እንዴ? ይሄማ የቤተሰብ ጉዳይ ነው እንጂ እሱ አልጸደቀም። እሺ ይሆንልክ። ግን ያው የማታ ሁኔታ ምን ያህል ቢያስከፋው ነው ብዬ ነው። አንዳንድ ውሳኔዎች ትክክል ይመስላሉ እንጂ የስተት መጀመሪያ ናቸው። በተለይ ደግሞ በወጣትነት። እሱማ ልክ ነህ። ግን ያው ያለፈው አልፏል። ምንም ማድረግ አይቻልም።
እሱማ ልክ ብለሻል የኔ ቅመም። ቆይ ግን ሰብለ የት ሄዳ ነው? እኔ እንጃ። ትንሽ ስለተጨናነቀሽ ምንም ልላት አልፈለኩም። ብቻ ትረጋጋ። እሷም ከኛ ጋር ተሰቃየች አይደል? ሚስትነት እኮ በችግርም ጊዜ ነው። ደግሞ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። ቡርቴ ነይማ። አቤት። የሰዓቱ ባትሪ ስላለቀ ገዝተሽ ነይና እንቀይረው። ማርክ እኮ ባለፈው ቀይሮት ነበር። እኔ እንጃ ምን እንደሆነ ቢያለ ግዥና ነው። በጊዜ ዛሬ ስራ የለም እንዴ? ኧረ አለ። የሰው ፋይል ድረስ ወጥቼ ነው። አንቺ ወዴት እየሄድሽ ነው? ሰብለ ለሰዓት የባትሪ ድንጋይ ግዢ ብላኝ እኮ ነው። ቆይ ከመቼ ጀምሮ ነው ደግሞ ሱቅ መላክ የጀመርሽው? ይኸውልሽ እንዳጠፊ ነግሬሻለሁ። እምቢ ከማለት ብዬ እንጂ ከቤት መውጣት እንደምፈራ ታውቂያለሽ። እሺ ጠረጴዛ ላይ ያለውን ካኪ ወረቀት አቀብኝ። እኔ ማታ ስመለስ እገዛለሁ። እሺ ካልሽማ ገላገልሽ። በቃ አሁን አቀብኝ ቶሎ በይሽ። እኔ ስመለስ ገዝቼ እመጣለሁ። እሺ ሰብለ ሰብለ ምን ነው ዝም አላችሁ? ተጫወቱ እንጂ። አባዬ ከሞተ በኋላ ጨዋታ ራሱ ጠፍቶብናል። ልክ ብለሃል ወንድሜ። ሰው ምን ተገዘሻል? ሰላም አይደለሽ እንዴ? ምንም ትንሽ ውስጥ እየተረበሸ ነው። ይልቅ ገብቼ ልረፍ። ቆይ እኛ ማናውቀው የተፈጠረ ነገር አለ እንዴ? አይ የለም። ልክባ። እሺ ቆይ ምንድነው ለመደበቅ እየሞከረች ያለችው? ለምን አልኩ ወንድሜ? ምን ነው ያየኸው ነገር አለ? ይሄ እኮ ግልጽ እኮ ነው። እሷ እዚህ ቤት ከገባች ጀምሮ ነው ነገሮች እንደዚህ እየሆኑ ያሉት። ማለት አባባ ሞተ፣ ወረቀቶቹ፣ እያንዳንዶቹ ነገሮች እሷ ላይ ነው የሚጠቁሙት። ወንድሜ ግራ እየገባኝ ነው። ቆይ ሰብሊ እንደዚህ የምታደርግ ይመስላል? ያለ ጥርጥር። እኔ የምልሽ ሰብሊ፣ ወይ ስለ ልጅ እያሰብኩ ነው። የምን ልጅ ማለቴ? መቼ? ምን ነው ደነገጥሽ? አይ ምን ማለቴ ገርሞኝ ነው እንደዚህ ስትል። አባባ ልጅን አይቶ መርቆኝ ቢሞት ደስ ይለኝ ነበር፣ ግን ለሁሉም ጊዜ አለው። አሁን ጊዜው ድረስ አይመስልሽም? ማርክ ይቅርታ አድርግልኝ። አሁን ላይ እንኳን ልጅ ለማምጣት ለራሳችንም ስጋት ላይ ነን። ትክክል ነሽ፣ ግን አታስቢ፣ ሁሉም ይስተካከላል። እንደዛ ማሰቡ ሳይሻል አይቀርም። ለነገሩ ጥሩ መመኘት ብቻ ነው ያለን አማራጭ። በል በቃ እንተኛ።
የት አገኘሻቸው? ቆይ ተረጋጊና አስረጅኝ እንጂ ያየሽው ሰው አለ? ምንም ቁርስ እያቀረብኩኝ ነበረ። ጠረጴዛ ላይ ነው ያገኘሁት። ከነጋ ከቤት አልወጣሽም አይደል? ኧረ በሩንም አልከፈትኩም። ስለዚህ ይሄ ሰው ከመካከላችን አንዳችን ነው ማለት ነው። ለምን ቦክሶቹ 4 የሆኑ ይመስላችኋል? ምክንያቱም ያ ሰው ከአምስታችን አንዳችን ነው ማለት ነው። ቆይ ማን ሊሆን ይችላል? ከኛ ምንስ ፈልጎ ነው? በቃ እኔ አሁን ላይ መፍትሄው ነው የሚታየኝ ቤት መቀየር ብቻ ነው። ማርክ እንዳለው ከሆነ ችግሩ የቤቱ ሳይሆን እኛ መሀል ተቀምጦ ሴራ የሚሰራው ሰው ነው። እሺ ያ ሰው ማን ነው? እንጃ። ይህ ነገር ግን ከአባባ ሞት ጋር የተገናኘ ይመስለኛል። ምንም ቢሆን ደግሞ እኛ ሶስታችን አባታችንን ልንገል አንችልም። ምን ለማለት ፈልገህ ነው? እኔ ስም አልጠቀስኩም እና ወይስ ራስሽን ተጠራጠርሽ? አቤል ስርዓት። ቡርቴ ግን እርግጠኛ ነሽ ማንም ወደ ቤት እንዳልገባ? ደግሞ ከነጋ ማንም ወደ ቤት እንዳልገባ ነግራን አለች። ግራ ቢገባኝ እኮ ነው። እኔ ልቤ እየፈራ ነው። ቆይሽ ምንድን ነው? እስከ መቼ ነው እንደዚህ የምንቆየው? ኢማንዳት ተረጋጊ በእናትሽ። ውስጤ በጣም እየተረበሸ ነው። አይ ማንም አላየኝም፣ ማንም አላወቀብኝም። እኔ እንጃ። ቆይ እሱ ግን ደህና ነው? ይህን የሰቀቀን ኑሮ የምኖረው ለሱ ብዬ እንደሆነ ታውቂያለሽ አይደል? አንዴ እጄ እስኪገባ ነው እንጂ በቅርቡ አስተካክለዋለሁ። የዚህም የሾህ የአቤልን ጉዳይ ለእኔ ተይልኝ። በቃ እሺ፣ ለማንኛውም ከምሳ በኋላ እደውላለሁ። እሺ እመጣለሁ። እሺ የሆነ ያልጣመኝ ነገር አለ። እኔ የሰብለ ሁኔታ ምንም ሊጥመኝ አልቻለም። ቆይ እሺ ታዲያ ምን እናድርግ? እኔም የማያቸው ነገሮች ሰብለ እንድጠራጠራት አድርጎኛል። ወንድሜን አንድ ነገር ታርገውና አለቃት፣ እገላታለሁ። አረ የሰይጣን ጆሮ ይደፈን እንዴ! ቆይ ታዲያ የሆነ ነገር እስክታደርገው ድረስ ለምን እንጠብቃለን? ቀድመን ለማርክ አናሳውቀው? አይ ኤሚ፣ ስታስቢው ማርክ ሚስቱን የሚጠረጥራት ይመስልሻል? ጭራሽ ከኛ እናሸሸዋለን። ቡርቴ ልክ ናት። እንደኔ በማስረጃ ብናሳምነው ነው የተሻለ የሚሆነው። እንዴት? ሳስበው የሰብለ ዓላማ ገንዘብና ገንዘብ ብቻ ነው። ያንቺ ድርሻ ደግሞ ድርጅቱ ላይ ከፍተኛ ነው። ያንን ድርሻ ወደ እኔ ብታስገቢ ወይንም ብታዞሪልኝ ምንም እንደሌለው ስታውቅ ትሸሸዋለች። እሷ ወደ እኔ መምጣት ስትጀምር ማርክ ያኔ እውነቱን መረዳት ይጀምራል። እንዳላችሁት እሷ ይሄን ነገር እያደረገች ከሆነ በዚህ ትንሽ ነገር ልትታለል አትችልም። እመኝ፣ ተንኮለኛ ሰው ክፋት እንጂ ንቃተ ህሊና የለው። ሌላ የተሻለ ነገር እናስብ። ይህ የሚያስኬድ አይመስለኝም። ተረጋግታችሁ አስቡበት። ማርክን ልናጣው ነው። እባክሽ ቡርቴ እንደዚህ አትበይ። ማርክ በጣም እየተጎዳ ነው። ልታስብበት ይገባል። ብናጣውስ? ምንድነው? ምን ነው ደነገጥሽ እንዴ? ዞር በል ከፊቴ።
አንቺ እዚህ ቤት ውስጥ ከምታረጊው ነገር በላይ አያስደነግጥም። ቆይ እኔ ማድረጌን በምን አረጋግጥክ? ያ በቃል ሴራ ጠንሳሽ የድሮዋ ፍቅረኛ መሆኗ ነው። አንተን እንዳልጠራጠር ለማድረግ ዙሩን አታክረው። እሺ እንተዋወቃለን። ቆይ ግን ምን ነው የሚያበቃው? የምርህን ነው እኔን የምትጠይቀኝ? አዎ ምን ነው ቀራለሽ እንዴ? ከቻልክ ከዚህ በኋላ አትከታተልኝ። የራስህን ኑሮ ኑር። ምን ነው አንቺም እኮ የራሴ ነሽ። ያበቃል። አዎ ሁሉም ነገር ያበቃል። የኔ የህይወት ፈተና ሁሉም ነገር ያበቃል። የማያበቃ ነገር የለም። አዎ ያበቃል። ግቡ። ሰብለ ምነው ችግር አለ እንዴ? ኧረ የለም። አልጋው ላይ ኮሸረሪት አይቼ እሱን እያራገፍኩ ነው። አልጋ ላይ? አዎ አልጋ ላይ። እሺ ማርክ እየደረስኩ ነው ብሏል። ነይ ራስ እንብላ። እሺ መጣ። ወንድሜ ወይ አሁን ላይ ስጋቴ ከማንም በላይ ላንተ ነው። ለምን? አላውቅም ግን እየፈራው ነው። ብቻ ራስን ጠብቀ። አታስቢም። ባይሆን አጎቴ ጋር ልትሄጂ ፈልጌ ነበር። ወንድሜ እናንተን ትቼ መቼም አልሄድም። ያንቺ እዚህ መሆን እኮ ለእኔ ስጋት ብቻ ነው የጨመረብኝ እንጂ ምንም እየጠቀመኝ አይደለም። ይሄን ሁሉ ነገር እያየሁኝ እንዴት ነው ትቻችሁ ልሄድ የምችለው? ለእኔ ብለሽ ነገሮች እንድትስተካከሉ ወዲያው ትመጫለሽ። ቢያንስ ለአንድ ለሁለት ዓመት። እሺ አንተና ቤልስ? በእኛ አስተማመኝም እንዴ? እኛ እኮ ወንድሞችሽ ነን፣ ጀግኖች ነን። ትጠራጠሪያለሽ እንዴ? አንተንማ ማን ይችላል እኮ ማንም። ስለዚህ ተስማማን ማለት ነው። እንደዛ ነገር የኔ ማቶኝ ቆጨኝ ነበር። እሺ ቆይ ምን እያሰብሽ ነው ሰብለ? አላውቅም። እንዴት? መቼም ማርክ ቢያውቅ ይገልሻል። በፍጹም ሊያውቅ አይችልም። እንደዛ እንዲሆን ጸልይ። ቆይ ግን ለምን? ሁሉንም ነገር የማደርገው ያለፈው ጥፋቴን ለመሸፈን ነው። ይሄን ደግሞ ሺህ ጊዜ ነግሬሻለሁ። እኔ እንጃ። እንደኔ ግን ቢበቃሽ ባይ ነኝ። እንደዛ ማድረግ አልችልም። ታውቂያለሽ አይደል? የመረጥነው መንገድ ትክክል አይደለም ነው የምልሽ። ስህተት እንደሰራው ተሰምቶኝ አያውቅም። እሱን አንቺ ታውቂያለሽ ሰብልዬ። በይ በቃ እኔ ልሂድ፣ ሾፒንግ ልወጣ ስለሆነ እንገናኛለን። እሺ ቻው። በቃ እሺ ቻው። ቻው። እህቴ ምን ትሰራለሽ በዚህ በብርድ? ትንሽ አየር ልቀበል ብዬ ነው። ከነፋሱ ጋር ነው? ንገሪኝ። ያስደበረሽ ሰው አለ እንዴ? አፍንጫውን ነው የምልልሽ። ወግ ነው አሉ። አልቀረብህም። ምን ነው ትጠራጠሪያለሽ እንዴ? ኧረ ስቀልድ ነው። ጀግናና በእኔ የማይደራደር ወንድም እንዳለኝማ አውቀዋለሁ። እንደዛ ብትይ ነው የሚሻልሽ እህቴ። በትንሹም ቢሆን እኮ አንቺ ሳይ ጭንቀት ይቀንሳል። እኔ ራሱ እናንተ ባትኖሩልኝ በዚህ ሁኔታ እንዴት ይሆን ነበር? አሁን ራሱ ትልቁ ጭንቀቴ ወንድሜ ነው። የእሱን ጉዳይ እንደምንም ብዬ እመላለዋለሁ። አንቺ ብቻ አታስቢ። ግን ለምንድን ነው ባለፈው እንደዛ ተረብሼ የነበረው? እሱ ያለፈ ነገር ነው። ዛሬ ላይ አንቺና ወንድሜ ስላላችሁልኝ በፍጹም አልከፋም። ካልክ ይሁን ና በቃ ከብርድ ላይ እንግባ። ካልሽሽ ሰብሊ ግን ምንድን ነው እንጂ? አይ ምን ትንሽ ራስ ምታት ይዞኝ ነው። ሰሞኑን ግን ባህርሽ ግራ እየገባኝ ነው። ችግር አለ እንዴ? የለም። ምን ነው? አታወሪም፣ ትተክዣለሽ። አሁን እንኳን እያየሽኝ እያወራሽኝ አይደለም።
ይቅርታ ውዴ። ቤት ውስጥ እኮ የሚሆነው ነገር ትንሽ ስላስጨነቀኝ ነው። ታውቃለህ ደግሞ አንተ ማጣት አልፈልግም። ምንም አታስጨንቅኛ። አውቃለሁ መፍትሄ ላገኝ እንዳልቻልኩ፣ ግን ሁኔታው እኔም ግራ ገብቶኛል። አንተማ ምንም ማድረግ አትችልም። ያንተ ጥፋት አይደለም። ራስን አታስጨንቅሽ። እሺ በቃ እሺ እንተኛው።